ኢማን በልብ የሚታመን ነገር ብቻ አይደለም። ስለ ተውሂድ እያስተማረ ሙልጭ አርጎ ሊሰጥህ ይችላል። ጥርግርግ ሰው ሳታከብረው ብታደርግለት፣ ፊት ነስተኸው ብታጎርሰው፣ ፊት ነስተኸው ቤትህ ብታኖረው፣ ስጡ ቸርሁኑ የሚለውን ህግ ጠብቀሃል። ሰብአዊነቱን ግን አልጠበቅለትም። ለአላህ ሁብ አለ የሚባለው መቼ ነው? አንድ ሰው ለረሱል ሁብ አለ የሚባለው መቼ ነው? አንደኛው ሌላኛውን ሳይረብሸው የሚደረግ ጉዞ ማለት ነው። በቃ ሁብ ማለት ይሄ ነው። ውስጣዊ ጽዳትን በህግ ማጽዳት አትችልም። እስቲ ለዛሬ ቸርን ነው። እኔ የማልፈልገው ነገር ሌላው ይፈልገዋል። ይፈልገዋል ብቻ አይደለም ያስፈልገዋል። ኢትስ ሞራል እዚት ግዴታ ነው። ምሳሌ አሁን እኔ የምወደውን ነገር መስጠት ግዴታ ነው አይደለም። ከነፍስ ሌሎችን እያስቀደምክ የስግብግብ የስስታምነት ኔጌቲቭ ሂውማን ቢሄቪየርን ኦቨር ዶሚኔት ያደረጉ ታላቅ ስብዕና ባለቤት ናቸው። አንተ ጊዜው እኮ አልተቻለ ጊዜው አልቻልነውም እኮ ጊዜው በጣም ከባድ ኑሮ በጣም ከባድ። እንዴት ተደርጎ በዚህ ሰዓት ኸይር ስራ ይሰራል? ይሄን የሚል ሰውዬ ሁለት ህንፃ አለው። በጣም ራሳቸውን የሚወዱ ሰዎች አሉ። ላኢላሃ ኢላላህ። በጣም ስኬት 95% ውስጣዊ ነው። እነዚህ ቢሊዮነር እና ሚሊዮነር የሆኑ ሰዎች የማህበረሰብን ችግር በመፍታት ተውት፣ የማህበረሰብ ችግር የዘመዶቻቸውን ችግር በመፍታት በመቅረፍ ምን ያህል ሚና ነው የተጫወቱት? ያለ መስዋዕትነት ሀቅ ይጠፋል። ሀቅ መኖር የሚችለው መስዋዕትነት የሚከፍሉለት ሰዎች ነው። ማጋራት ከሌለ ማካፈል ከሌለ ፍትህ ይጠፋል። በስነ ምግባር ያልተንጸባረቀ ኢማን አይደለም። ለማህበረሰብ የማያስብ የማይጨነቅ ኢማን ጎዶሎ ኢማን ነው። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة الحشر يكأن نجينا ስምንተኛውን አያ አብራርተን ጨርሰናል። ዘጠነኛው አያ ዛሬ ይቀጥላል። ላስት ክላስ ላይ የነበረውን ለመጠቅለል ያህል ቁርአን ትኩረቱ ሰደቃ መስጠት ላይ ብቻ አይደለም። ቁርአን ትኩረት የሚያደርገው restoring social balance ማህበረሰቡ ውስጥ ሚዛንን ማስተካከል። ልክ ላስት ክላስ ላይ በተደጋጋሚ ዜጎች የኢኮኖሚ እኩል ተጠቃሚ መሆን አለባቸው፣ ሚዛናዊ የሆነ የኢኮኖሚ ክፍፍል ሊኖር ይገባል ብለን እንዳወራ ነው። ሶ ፎከስ የሚያደርገው it's not only about giving charity ብቻ ሳይሆን restoring social balance ለማህበረሰብ ሰላም፣ ደህንነት አስፈላጊ ነው። ፈይ ምንድን ነው የሚለውን ትርጓሜ አንቀጽ 6 ላይ ያየን። አንቀጽ 7 ላይ ፈይ ለምን እንደሚያስፈልግ አብራራልን። የሚያስፈልግበት ፈይ አስፈላጊነቱ ከይላ የኩን ዱለተን በይነል አግኒያ ሚንኩም ሀብት በጥቂት ሰዎች እጅ ብቻ እንዳይከማች ለመከላከል ተብሎ ነው። ስምንተኛው አያ ላይ ስንመጣ ከዚህ ፈይ በጣም መጠቀም ያለባቸው ከዚህ ሀብት መጠቀም ያለባቸው እነማን እንደሆኑ የመጀመሪያው ተግባራዊ ማሳያ አመለከተን። ሊልፉቀራኢል ሙሃጂሪን الذين أخرجوا من ديارهم وأموالهم የኢኮኖሚ አደጋ የደረሰባቸው፣ መፈናቀል አደጋ የደረሰባቸው፣ ንብረታቸውን ቤታቸውን ጥለው የወጡ ከሙሃጅርነትም ባሻገር ፉቀራ የሆኑ ሙሃጅርነታቸው መሰደዳቸው ኢኮኖሚካል ሃርድሺፕ ፈጥሮባቸው። ወደ ዛሬው መንደርደሪያ ስንመጣ ዘጠነኛው አያ والذين تبوأوا الدار والإيمان من قبلهم ከእነርሱ በፊት ሀገሪቷን መኖሪያ ያደረጉና ኢማንን መኖሪያ ያደረጉ። ቢዩቲፉል ኤክስፕሬሽን። ኢማን ያላቸው አይደለም፣ ኢማንን መኖሪያ ያደረጉ። ስለ አንሳሮች ሊነግረን ነው። በስምንተኛው አያ ላይ ስለ ሙሃጅሮች ነው የነገረን። ፉቀራ የሆኑ ሙሃጅሮች الذين أخرجوا من ديارهم وأموالهم አሁን የሚያወራን ስለ አንሳሮች ነው።
والذين تبوؤوا الدار والإيمان من قبلهم يا مدينة ማለት ነው መዲናን ሀገር ባይዘው መዲና ማለት ነው ታውቃለች መዲና ማለት በቋንቋ ደረጃ መዲና ሚነደይን ነው መዲና ተሰኝቷል ማለት አንድ ከተማ መዲና ነው ካልን there is government ማለት ነው መንግስት አለ ማለት ነው መንግስታዊ አስተዳደር ያለበት ዜጎች ከመንግስት የሚገባቸውን ነገር ተጠቃሚ የሆኑበት በሌላ አባባል በመዲና ውስጥ የሚኖሩ ዜጎች ለደህንነታቸውም ለኢኮኖሚያቸውም የሚጠይቁት ምን አለ ማለት ነው መንግስት አለ ስርዓት አለ ሲስተም ካለ there is መዲና ተብሎ ይጠራል መዲና የተባለችበት አንዱ ምክንያት የአላህ መልእክተኛ ወደ መዲና ከተሰደዱ በኋላ መንግስት ፎርም ስለተደረገ ስቴት ሆል ስለተደረገ ወይም ደግሞ ፎርም ስለተደረገ ስቴት ፎርም ስለተደረገ መዲና ተብሏል ኦኬ والذين تبوؤوا الدار والإيمان من قبلهم ከነሱ በፊት በዚህ መዲና በሆነችው ከተማ ውስጥ በመኖሪያ ሀገራቸው ውስጥ መኖሪያ ስፍራቸውንም ኢማናቸውንም ቤታቸው ያደረጉ من قبلهم ከነሱ በፊት يحبون من هاجر إليهم መጀመሪያ ግርድፉ እንተረጎመውና ከዛ እናየዋለን يحبون من هاجر إليهم ወደነሱ ዘንዳ የተሰደዱትን ይወዷቸዋል ይላል يحبون حب ዛሬ የምንነጋገረው ሐሳብ يحبون من هاجر إليهم ወደነሱ የተሰደዱትን ይወዷቸዋል ولا يجدون في صدورهم حاجة مما أوتوا በተሰጣቸው ነገር ምንም አይነት የልባዊ ቅራኔ በልቦናቸው ውስጥ ምንም አይነት ቅራኔ የሚባል ነገር አይገኝም ወይም የለም ቅራኔ የለባቸው ስምንተኛው አያ ላይ ምን ብለናል للفقراء المهاجرين الذين أخرجوا من ديارهم especially ከፋይ ገንዘብ ሊሰጣቸው ይገባል ተብሎ ነበር አይደል አምስት እንትኖችን የሚገባቸውን አንስተው ነበረ ከዛ ስፔሻል ደግሞ ትሪትመንት የሚፈልጉ للفقراء المهاجرين ብሎ ነበር ሙሃጅሮች ከፋይ ሲሰጣቸው አንሳሮች already they have something አላቸው ስቴብል ናቸው ሀገራቸው ነው ከፋይ ገንዘብ የሚከፋፈሉ እነማን እንደሆኑ ተነግሯል አይደል እዛ ውስጥ አብዛኛው አንሳር አይገባም ምስኪን አይደለም የቲም አይደለም ምናምን አይካተትም የተወሰኑ ቃሉን በስተቀር ከፋይ ከፍተኛውን ገንዘብ ሊወስድ የሚችለው ማን ነው ሙሃጅር ነው እና እኛ እኩል ጦር ሜዳ ሄደን ስናበቃ ባንዋጋም ከሙሃጅሮች እኩል ይገባናል የሚል ስሜት አልነበራቸውም ሁለተኛ ለሙሃጅሮች በተደረገው ነገር ولا يجدوا في صدورهم حاجة مما أوتوا እንደውም ويؤثرون على أنفسهم ولو كان بهم خصاصة ويؤثرون على أنفسهم ሌሎችን ከራሳቸው ያስበልጣሉ ولو كان بهم خصاصة እነሱ ስፔሻሊ በስፔሻል ኒድነት የሚያስፈልጋቸው ነገር ቢሆንም እነሱ ያስፈልጋቸው ሌሎችን ያስቀድማሉ እነሱን መሰረት አደረገና ዩኒቨርሳል ቲቺንግ ومن يوق شح نفسه የነፍሱን ስስታምነት ስግብግብነት ኦቨርካም ማድረግ የቻለ ማሸነፍ የቻለ فاولئك هم المفلحون እንደዚህ አይነት ሰዎች ስኬታማ ናቸው انا قلت لكم مرارا ደጋግሜ ነግራችኋለሁ የቁርአን ዓላማ it's not about narrating stories ስቶሪዎቹ መተረክ አይደለም አሁን ስለ አንሳሮች such a very beautiful ነገር ይነግረንና ከነፍሳቸው ሌሎችን የሚያስቀድሙ ናቸው ብሎ ከነገረን በኋላ ዋው አንሳር amazing ብለን እንድናልፍ አይደለም አንሳርን ልክ እንደ historical successful people ያነሳቸውና በታሪክ ያለፉ ስኬታማ ሰዎች ስስታምነታቸውን ኦቨርካም ያደረጉ ያሸነፉ ከዛ ወደኛ ይመጣል ዩኒቨርሳል ያደርጋል ومن يوق شح نفسه فاولئك هم ماذا مفلحون ከዘጠነኛው አያ ጀምሮ የምናየው ሴክሽን 3 ነው ሴክሽን 3 ሶስተኛው የሱረቱል ሐሽር አጀንዳ ለጋስና እርስ በርሱ የሚደጋገፍ ማህበረሰብን መገንባት
building a generous and supportive community. እርስ በርሱ የሚደጋገፍ በለጋስነት የሚታወቅ ማህበረሰብን እንዴት ፎርም ማድረግ ይቻላል? ዘጠነኛው አያ አሁን የቀራሁት to create a matured Quranic society የበሰለ ወይም የበሰሉ matured የሆኑ የበሰሉ የቁርአናዊ ማህበረሰብ ለመገንባት የሚያስፈልጉ 5 መሰረታዊ ባህሪያቶችን በዘጠነኛው አያ ውስጥ እናያለን። ስንት? 5። እነዚህ 5 ባህሪያቶች በትክክል ከተተገበሩ ወደ ማህበረሰቡ ከወረዱ የበሰለ የነቃ እርስ በርሱ የሚደጋገፍ ለጋስ የሆነ ማህበረሰብ መፍጠር ይቻላል። ወለዚነ ተበወው ዳር እነዛ በቤታቸው ማለትም በሀገራቸው ያሉ ወለዚነ ተበወው ዳር ወልኢማን ኢማንንም ተበው ያደረጉ يحبون من هاجر إليهم من قبلهم يحبون من هاجر إليهم ወደ እነሱ ዘንድ የተሰደዱትን ይወዳሉ አለ። ተበው ከሚለው ቃል እንነሳ። ተበው ቁርአን ውስጥ የምናገኘው ቃል ነው። ተበው ማለት መደላደል ከተምኪን ጋራ ይቀራረባል። ተምኪን most of the time is like political stability ነው፣ like military stability ነው። ተምኪን it's like economical stable ነው። economical stable, political stable is called تمكين. وكذلك مكنا لما ليوسف ماشي እስር ቤት እያለ እስከ እስር ቤት ከወጣ በኋላ ከእስር ቤት ከወጣ በኋላ he became a minister. now he has a power, political power አለው። وكذلك مكنا ليوسف ተምኪን most of the time relate የሚያደርገው power, economy, politics, stability። ተበው ማለት መደላደል፣ መረጋጋት፣ በጥልቀትና በጽኑ መሰረት ላይ ስር መስደድ። ይሄን እፈልጋለሁ። በጥልቀትና በጽኑ ነገር ላይ ስር የሰደደ ለምሳሌ ተበው ሀገራቸው መዲናቸው ተበው መኖሪያ ሰፍራቸው ኢማንን ተበው አድርጎታል። አማኝ ናቸው አላለም። ኢማንን ኤክሰርሳይዝ ያደርጋሉ አላለም። ኢማንን ተበው ያደርጋሉ ነው የሚለው። ወለዚነ ተበወው ዳር መኖሪያ ስፍራ ማለት ነው። ወልኢማን ኢማንንም መኖሪያ ስፍራ አድርጎ ነው ያቀረበው። ምን ማለት ነው? ኢማን በልብ የሚታመን ነገር ብቻ አይደለም። ኢማን እንዲሁ በቀላሉ ሲምፕሊ ማመን ብቻ አይደለም። ኢማን it has to settle in our community ማህበረሰቡ ውስጥ ስቴብል መሆን ያለበት ነገር፣ ማህበረሰቡ ውስጥ በጥልቀት በጽኑ ሰርጾ መርጋት ያለበት ነገር ነው። لازم الإيمان ተበው ማድረግ አለበት ማህበረሰቡ ውስጥ። ማህበረሰብን እንደ መኖሪያ ቤት አድርጋችሁ አስቡትና ኢማን የምትኖረው እዛ አገኛችሁ። ወለዚነ ተበወው ዳር ገጽ 38 ላይ ኖታችሁ ገጽ 38 ላይ ኢማን is not something, iman it has to be something that should be institutionalized ሊደረግ የሚገባ ነገር ነው። ኢማን ማለትም ሶሳይቲ ውስጥ ፍትህን፣ ታማኝነትን፣ ስነ ምግባራዊ ባህሪያትን በማህበረሰብ ስርዓት ውስጥ የሚገልጥ መሆን መቻል አለበት። ኢማን የሚገለጠው በፍትህ ውስጥ ነው። ኢማን የሚገለጠው በታማኝነት ውስጥ ነው። ኢማን የሚገለጠው በብስለት ውስጥ ነው። ኢማን የሚገለጠው በስነ ምግባር ነው። አንድ ሰው ስለ ተውሂድ እያስተማረ ሙልጭ አድርጎ ሊሰድብ ይችላል። ጥርግርግ። ኢማን ተበው ማድረግ አለበት። ማህበረሰብ ውስጥ
in every aspects of our life በሁሉም የህይወታችን ስነ ምግባራዊ ጉዳይ ውስጥ ጣልቃ ገብቶ የሚገለጥ ነገር ነው እንጂ something simply በአንደበታችን ብቻ የምንለው አይደለም። والذين تبوؤوا الدار والإيمان አምነዋል ማለት ይችላል ግን ኢማን ተበው አድርገዋል ማለት በአንሳሮች ልቦና ውስጥ በአንሳሮች ማንነት ውስጥ ኢማን በቃ የእውነት ምን አግኝቷል መኖሪያ ቤት አግኝቷል። በስራቸው ይገለጣል በስብናቸው ይገለጣል። እና ይሄ ኢማን የሚፈጥረው ነገር አውቶማቲካሊ ምንድነው ካላችሁ ሁብ ይፈጥራል። ኢማን ፍቅርን ይወልዳል። يحبون فعل مضارع continuously يحبون من يحبون من هاجر إليهم يحبون من هاجر إليهم ማንኛውም ወደ እነሱ ዘንዳ የተሰደደን ይወዳሉ ይላል። በጣም it's a very strange የሆነ expression ነው። አንሳሮች የሚታወቁት በፍቅር ነው። አንሳሮች የሚታወቁት በኢማን ነው። ተመልከት ሙሃጅሮችን አንሳሮች ይወዷቸዋል አለ። የተሰደደ ሰው ያ ጀማ የተሰደደ ሰው ለተሰደደ ሰው መጀመሪያ ምን ሰጠው ነገር ምንድነው? ከሀገሩ ተፈናቅሎ ወይም ተሰዶ ለመጣ ሰው መጀመሪያ ምን ሰጠው ነገር ምንድነው? መጠለያ፣ ኦኬ፣ ምግብ፣ ምጽዋት፣ ቸር መሆን። ስለዚህ ማህበረሰቡ እነሱን የሚቀበል ማህበረሰብ ስደተኞችን የሚቀበል ማህበረሰብ ቸርነትን ያሳያቸዋል አይደል? እኛ የምንጠብቀው እነዚህ አንሳሮች ቸር ናቸው። እነዚህ አንሳሮች ያላቸውን አካፍለዋቸዋል። መጀመሪያ አላህ እንዲለን የምንጠብቀው ይሄን ነው። ምክንያቱም ስለ አንሳር አሁን ነው ያወሳን እኮ አይደል? for the first time ነው والذين تبوؤوا الدار والإيمان the first thing ያነሳው is not giving, it's about love. يحبون من هاجر إليهم كفتفتو فيتو is in the Quran. I swear, yeah, كفتفتو فيتو. እና ቁርአን በጣም ነው የሚገርመው። መጀመሪያ ስለ ምጽዋት አላነሳም፣ ስለ ቸርነት አላነሳም። አስቀድሞ የጠቀሰው ሁብን ነው። አስቀድሞ የጠቀሰው ፍቅርን ነው። ምክንያቱም ህግጋት ብቻ ሎስ በማህበረሰብ ውስጥ ጠንካራ ትስስር እንዲፈጠር ማድረግ አይችሉም። ምሳሌ ዘካ መስጠት ግዴታ ነው አይደል? ግን ዘካ መሰጣጠት በመካከላችን ፍቅር ይጥላል። ምናልባት ዘካ የሚያወጣው ሰው እየመረረው ሊሆን ይችላል አይደል? ያ ማለት ነው ህግጋት ስላበጀህ ብቻ በማህበረሰብ ውስጥ ያለው ትስስር ይሄ ሶሻል ኮሄዥን ፍሎሪሽ ያደርጋል ማለት አይደለም። ህግ አስፈላጊ ነገር ነው ለማህበረሰብ፣ ህግ አስፈላጊ ነገር ነው ለአንድ ሀገር። ነገር ግን በህግ ብቻ ማህበረሰብ ይተዳደራል ወይ? የሰው ልጅ ተፈጥሯዊ ማንነቱ እንደሱ አይደለም። ሶሻል ኮሄዥን መፍጠር የሚቻለው የሶሳይቲ አንድነት፣ ትስስር፣ ሰፖርቲቭ ኮሚኒቲ ሶሳይቲ መፍጠር የሚቻለው ሰብአዊ የሆነ ማንነት ሰብአዊነትን እውቅና መስጠት አለብን። ከሰብአዊነት መካከል አንዱ ሰው ሳታከብረው ብታደርግለት፣ ፊት ነስተኸው ብታጎርሰው፣ ፊት ነስተኸው ቤትህ ብታኖረው፣ ስጡ ቸር ሁኑ የሚለውን ህግ ጠብቀሃል። ሰብአዊነቱን ግን አልጠበቅለትም። you are not treating him like a human። ያገኛችሁ? ይህ ማለት መሰላችሁ የትኛውንም ማህበረሰብ ለመገንባት ከዛ በፊት ግን ስለ ፍቅር ልንገራችሁ። አይሁን ዛሬ እንኳን ነግራችኋል። يحبون من هاجر إليهم ሁብ ፍቅር ነው አይደል? ሐብ ምንድነው? ሐብ አሁን ቃሉን መላሴ ላይ ይወጣ። ሐብ ማለት ፍራፍ ማነው? ጥራጥሬ ማለት ጥራጥሬዎችን አይታችሁ ከሆነ ለምሳሌ እሸት
እሸቱን ለማግኘት ምን መደረግ አለበት? ይፈለቀቃል አይደል? ሐብ ገብስን ይፈለቀቃል። ያ ማለት ጥራጥሬዎች ተከበው ነው ያሉት አይደል? በሆነ ነገር ምን ሆነዋል? ተከበዋል። በዙሪያቸው ያሉ ነገሮች አንድ ላይ በህብረት ዋናውን እየጠበቁት ነው። ራይት? ሁብ ማለት በአረበኛ ቋንቋ ዩኒቲ ዊዝ ሃርመኒ ማለት ነው። ዩኒቲ ዊዝ ሃርመኒ ማለት ነው ህብረት፣ አንድነት ዊዝ ሃርመኒ በሰላም በመተሳሰብ አንደኛው ሌላኛውን ሳይረብሸው የሚደረግ ጉዞ ማለት ነው። በቃ ሁብ ማለት ይሄ ነው። አሁን አንድ ሰው ለአላህ ሁብ አለው የሚባለው መቼ ነው? አንድ ሰው ለረሱል ሁብ አለው የሚባለው መቼ ነው? ትክክለኛ ለመልእክተኛው ዓለይሂ ሰላቱ ወሰላም ሁብ ፍቅር ማለት ነው ታውቃለህ? ዩኒቲ ዊዝ ዘ ሜሴንጀር ዊዝ ሃርመኒ ማለት ነው። ከመልእክተኛው ጋራ በህብረት አንድ መሆን ማለት ነው። በተልኳቸው አንድ መሆን፣ በላይፍ ስርዓታቸው ፊሎሶፊያቸው አንድ መሆን፣ መልእክተኛውን በመምሰል ዓለይሂ ሰላቱ ወሰላም አንድ መሆን። አንድነት ነው። ለአላህ ሁብ አለን ማለት ነው። አንድ ሰው ለአላህ ያለው ሁብ የሚገለጠው ምንድን ነው? ለአላህ ያለው ሁብ የሚገለጠው አላህ የዘረጋው ቃኑን አለ፣ ውጁድ አለ፣ ስርዓት አለ። ያንን ውጁድ ቃኑን፣ ውጁድ፣ ስርዓት ሲጠብቅ you are creating what? Unity with what? Unity with harmony with the entire creation ከሌላው ፍጥረት በአጠቃላይ ጋር ሁብ የማይዳሰስ የማይጨበጥ አብስትራክት የሆነ ነገር አይደለም። ሁብ የሚኖር የህይወት ገስዋት ሁብ ስሉክ ነው። ዛሬ ቤት ትገቢና ምን ትይዋለሽ? ሁብ ስሉክ ነው። ከዚህ በኋላ ስምን ሁብ የሚለውን ቀይሬዋለሁ። ስሉኪ እሺ። ሁብ ያለንን አመለካከት ኢንታይርሊ ይቀይረዋል። sometimes የሆነ ሰው ለሆነ ፍቅር አለኝ ምናምን። አሁን ለምሳሌ ለቁርአን ፍቅር አለን ወይ ብል እኔ ሁሉም ምን ይላል መሰለህ? በጣም ቁርአንና ፍቅር አለን ይላል። ቁርአን ወዳለሁ፣ ለቁርአን ያለኝ ፍቅር ይላል። ኦኬ ጥሩ علاقة مع القرآن. Do you have a unity with the Quran? With harmony? እሱ ሲፈተሽ የለም። ኢማን ስሉክ ነው፣ ፍቅር ስሉክ ነው። እና ተመልከቱ አሁን يحبون من هاجر إليهم ወደ እነሱ ዘንድ የተሰደዱትን ይወዷቸዋል ማለት ምን ማለት ነው? They create unity ህብረት ይፈጥራሉ። በሰላም ይተሳሰራሉ፣ ይዋሃዳሉ። አንሳርና ሙሃጅር ይዋሃዳሉ። ያንን እንዲዋሃዱ ያደረጋቸው ዩኒቲ ዊዝ ሃርመኒ ምንድነው የፈጠረው? ሁብ ነው። ጠንካራ ማህበረሰብ ለመገንባት ሁለት መሰረታዊ ነገሮች ያስፈልጉናል። አንደኛ ህግና ስርዓት ያስፈልጋል። ግን በህግና ስርዓት ብቻ ጠንካራ ማህበረሰብ መፍጠር ይቻላል? አይቻልም። ምን ያስፈልጋል? ሁብ ያስፈልጋል። የሚዋደድ ማህበረሰብ፣ በሰዎች መካከል በስምምነት ላይ የተመሰረተ ውህደት ጠንካራ ማህበራዊ ትስስርን ይፈጥራል። When there is unity with harmony, it creates social cohesion. ይኸውላችሁ ማህበረሰብ ውስጥ ያሉ ሰዎች አንድ የሚያደርጋቸው በህብረት እንዲኖሩ የሚያደርጋቸው አይዲዮሎጂ፣ ካልቸር፣ አስተሳሰብ፣ የህይወት ፍልስፍና ከሌለ ሶሳይቲ መቆየት አይችልም። እንደውም አይደለም ከፍቅር ይልቅ አንደኛ ለሌላው ምንድን ነው የሚሆነው? ጠላት ነው የሚሆነው። ነገር ግን በተለያየ ቋንቋ፣ በተለያየ ብሔር፣ በተለያየ ካልቸር ውስጥ ሆነው ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉን ኢና አክረመኩም ኢንደላሂ አትቃኩም። አላህ የፈጠረበት አንዱ መንገድ ዳይቨርሲቲ ነው። ዳይቨርሲቲ by itself is a beauty.
ዳይቨርሲቲ የአላህ ሚን አያቲላህ ነው። ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ሰማያትና ምድርን መፍጠሩ የቀለሞቻችሁና የቋንቋዎቻችሁ ማለት ነው። የቋንቋዎቻችሁና የቀለሞቻችሁ መለያየት ከታምራቶቹ ከምልክቶቹ መካከል አንዱ። ማህበረሰብ በሁለት መንገድ ፎርም እንትን ይደረጋል ማለት ነው። ህብረት በጣም አስፈላጊ ነገር ነው። ከዛ ይቀጥልና ወላ የጂዱነ ፊ ሱዱሪሂም ሓጀተ ሚማ ኡቱ በልቦናቸው ውስጥ ምንም አይነት ቅሬታ ስሜት አይሰማቸውም። ሊልፉቀራኢ ልሙሃጅሪን ለሙሃጅሮች ፉቀራ ለሆኑ ሙሃጅሮች ፕሪፈረንስ ስለተሰጣቸው ካሉበት ተጨባጭ ሁኔታ የኢኮኖሚ አደጋ አንጻር ካሉበት አደጋ አንጻር ቅድሚያ ለነሱ ስለተሰጣቸው ፈይስ ይከፋፈል ማለት ነው። ምንም አይነት የልቦናቸው ውስጥ ፊ ሱዱሪሂም ደረታቸው ውስጥ ምንም አይነት ቅራኔ ስሜት የለም። ሱዱር ውስጣዊ ማንነት ሱዱር ያው የተፈለገበት ቀልብ ነው። መሐለል ቀልብ ደግሞ ፊ ሰድር ስለሆነ ነው። የልብ ማዕከል ደግሞ ደረት ውስጥ ስለሆነ ነው። ውስጣዊ ማንነታቸው ወላ ተጂዱ ፊ ሱዱሪሂም ሓጀተ ሚማ ኡቱ ውስጣዊ ስሜታቸው ምን ይመስላል? ውጪ ሁብ ነው ብለናል። ሁብ ነው ያላቸው ማለት ያ ሁብ ልቦናቸው ውስጥ ያለው ሁብ ፍቅር ዩኒቲ እንዲፈጥሩ ያደርጋቸዋል ብለናል። ዊዝ ሃርመኒ ከመጡት መሃጅሮች ጋር what do they feel inside ውስጣቸው ውስጥ ምንድነው የሚሰማቸው? ወላ የጂዱ ፊ ሱዱሪሂም ሓጀተ ሚማ ኡቱ በቀጥታ ልቦናዊ ማለትም ውስጣዊ ስሜትን ዳሷል። ምክንያቱም መሰላችሁ አንድ ሰው በውጫዊ ገጽታው እያካፈለ ለሌሎች እየሰጠ ውስጡ ግን ጥላቻ ሊኖርበት ይችላል። ውስጡ ቅራኔ ሊኖርበት ይችላል። I mean there is something inside ግን outside he's smiling, he's cooperating በውስጡ ይድፋቸው እያለ ነው። really በውስጡ ቂም ሊኖር ይችላል፣ ቅራኔ ሊኖር ይችላል። ለዛ ነው ማተር ያደረገው ወላ የጂዱነ ፊ ሱዱሪሂም ሓጀተ ሚማ ኡቱ። ቁርአን ሁለት ነገሮችን በአንድ ላይ ይፈልጋል። አንደኛ ፍትህ፣ ነገሮች በፍትህ መወሰን አለባቸው። ፈይ በፍትህ ለማን መከፋፈል እንዳለበት የኢኮኖሚካል ጀስቲስ ኢኮኖሚካል ፍትህ አስፍኗል አላስፈነም? አስፍኗል። መስፈርቶቹን አስቀምጧል። ኢኮኖሚካል ጀስቲስ ማህበራዊ ፍትህ እንዴት ኢኮኖሚካል ፍትህ እንዴት ማህበረሰብ ውስጥ መኖር እንዳለበት። ግን ፍትሃዊ ድርጊቶች ብቻ በቂ አይደለም። ማህበረሰብ ውስጥ የጠራ ንጹህ የሆነ ውስጣዊ ማንነት ይፈልጋል። ዓለም ያጣችው ማለት ነው። ዓለም ያጣችው ነገር ቦስ ኢንሳይድ ውስጥ ያለው ማንነት በውጭ ይገለጣል። አሁን አንሳሮች እኮ ውስጥ ያለው ማንነታቸው ነው። ውስጣዊ ማንነታቸው ፒውር ስለሆነ ውጫዊ ኢንተራክሽናቸው አስደናቂ ከመሆኑ የተነሳ ቁርአን ውስጥ ተቀምጧል። ሙናፊቆች ይመጡልናል በኋላ ላይ። ሙናፊቆች ውስጣቸው መረዱ ዐለ ኒፋቅ በንፍቅና በሽታ የታመሙ ስለሆነ ውጭ የምታየው ኢንተራክሽናቸው ጤናማ ሊሆን በፍጹም አይችልም። በሽተኛ ነው። the inside matters a lot። ምክንያቱም ውስጣዊ ጽዳትን በህግ ማጽዳት አትችልም። ውጪ ፖሊስ ታቆማለህ፣ የጸጥታ ተቋማትን ትዘረጋለህ፣ ታቆማለህ። ኢኮኖሚያዊ ፍትህ እንዲኖር የህግ መዋቅሮችን ልታቆም ትችላለህ። ግን በህግ መዋቅር ብቻ ማህበረሰብ ምን አይሆንም? አይተሳሰርም። ምን ያስፈልጋል? ውስጣዊ ጽዳት ያስፈልጋል። ለዛ ነው የፍትህ ተቋማቶችን የማጠናከር ማደራጀት የሚለፋውን ያህል በማህበረሰብ ውስጥ አንድነት፣ ፍቅር፣ መዋደድ፣ እርስ በርስ መደጋገፍ፣ አንዱ ሌላውን መገንዘብ፣ መረዳት እኩል ሊሰራበት የሚገባ አጀንዳ ነው። የባሰ ጉድ የሚመጣው አሁን ነው። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ወለው ካነ ቢሂም ኸሳሳ ማለት እነሱ በጣም የሚፈልጉት
ኢኮኖሚካል ክራይሲስ ውስጥ እንኳን ሆነው እነሱ የሚፈልጉት ነገር በጣም የሚያስፈልጋቸው ኢኮኖሚካል ክራይሲስ ውስጥ እንኳን ሆነው ወዩእሲሩነ ዐላ አንፉሲሂም ከነፍሶቻቸው የበለጠ አንሳሮችን ሌሎችን ያስቀድማሉ። መስጠት 3 አይነት ደረጃ አለው። መስጠት ስንት ደረጃ አሉ? 3 አይነት ደረጃ። የመጀመሪያው ደረጃ you give what you don't need የማትፈልገው ነገር ልትሰጥ ትችላለህ። ምሳሌ የማትፈልጊው ሂጃብ ለሰው ልትሰጪ ትችላለሽ። የማትፈልገው ጫማ ለሰው ልትሰጥ ትችላለህ። የማትፈልጉትን ነገር ቤት ውስጥ ያሉ እየሰማችሁ ነው? ቤት ውስጥ ያሉ የማትፈልጓቸውን ነገሮች ለሰው ስጡ እና እሱ ቸርነት ይባላል። ምን ይባላል? እስቲ ለዛሬ ቸር እንሁን። ምንድነው የምናደርገው? ቤት እንሄድና የማንፈልጋቸውን ነገሮች ለምን ይቀመጣሉ? እኔ የማልፈልገው ነገር ሌላው ይፈልገዋል። ይፈልገዋል ብቻ አይደለም ያስፈልገዋል። የመጀመሪያው መስጠት ምንድነው? የማትፈልገውን ትርፍ የሆነብህን ነገር ለሌሎች መስጠት ነው። ሁለተኛው መስጠት አንቺ ዘንዳ ውድና ዋጋ ያለው ነገር ሆኖ አንተ ዘንዳ ውድና ዋጋ ያለው ነገር መርጠህ giving something valuable valuable የሆነ ነገር አንተ ዘንዳ ቫልዩ ያለው አንቺ ጋር ቫልዩ ያለውን ነገር መስጠት ሁለተኛው ደረጃ ነው እና እሱ መስዋዕት ይባላል። መስዋዕትነት ነው። you are sacrifice ያደረክ ቁርአን እንዲህ ይላል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 92 ላይ ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን ለን ተናሉል ቢራ ስለ ቢር ተነጋግረናል። ሱረቱ ሙጃዲላ ስንማር በጎነት፣ ደግነት፣ መልካምነት ላይ አልደረሳችሁም ከምትወዱት ነገር እስካልሰጣችሁ ድረስ። የምትወዱትን ሁሉ አይደለም ከምትወዱት ነገር እስካልሰጣችሁ ድረስ። ሹፍ ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን ሚማ አንፊቁ ሚማ ረዘቅናኩም። የሰው ልጅ እንትና ኢትስ አ ሂውማን ሳይኮሎጂ ነው። ያለን ሁሉ ስጡ። አይሚን አና ለስቱ አንሳሪ ያ ሐቢቢ አና ለስቱ አንሳሪ። እና ነገሩ ምንድነው መሰለ ለን ተናሉል ቢራ አሁን የበጎነት የደግነት ደረጃ ላይ ያልደረሳችሁ ከምትወዱት ነገር እስካልሰጣችሁ ድረስ ምን እያለማመደ ነው? መስዋዕት መክፈል it's more እዚህ ግዴታ ነው። ምሳሌ አሁን እኔ የምወደውን ነገር መስጠት ግዴታ ነው አይደለም፣ ግን this is moral responsibility ነው፣ moral excellency ነው፣ የአኽላቅ የሥነ ምግባር እንትን ነው፣ ከፍታ ነው። ከፍ በሉ ያለ ነው። ከፍ በል አሁን እኛም መሰለ ከፍታው ላይ አላህ አድርሰን ቢያንስ እንኳን የማትፈልጋቸው ጅንስ ሱሪዎች ቤት ያሉትን ሰጣቸው እንዴ። ከዛ እንኳን አልጀመርንም እኮ። ከዛ በኋላ የምትወደውን ነገር ደግሞ ከምትወደው ነገር ለሌሎች ማካፈል። ሶስተኛው ለምን አሁን ይሄ ሁሉ እንደምን እንዳወራው ሚስጥሩ አሁን የሚገባቸው አንሳሮችን በተለየ መልኩ እንድናያቸው ፈልጌ ነው። ቃላት በጣም ወሳኝ ነው። አሁን አንሳሮች ጋር ስንመጣ ሶስተኛው ደረጃ ራስ እየፈለግከው ያለህበት ሁኔታ ደግሞ በጣም የሚያስፈልግህ ሆኖ ሳለ ካንተ ሌላውን ስታስቀድመው ማይን የሚል ስሜት እያለ እኔ እኮ ያስፈልገኛል የሚለው ስሜት እያለ ያን ስሜት ገተህ ለሌላው ስትኖር ኢሳር ተብሎ ይጠራል። አንተ ትኡሲር አኸሪን ዐላ ነፍሲከ ከነፍስህ ሌሎችን እያስቀደምክ ነው። አሁን ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። አሁን አሰን ኢንዲቪጁዋል ሁላችንም እዚህ ውስጥ ኢሳር ላይ መድረስ ግዴታ እኮ አይደለም። እስና ኮምፕልሰሪ ማለት አንተ ያስፈልገሽ በጣም ግዳጅ አይደለም። ግን ምንድነው
moral excellence ነው it represents moral excellence ይላል ኖታችሁ ላይ አሁን የአንሳሮች ሞራል ኤክሰለንሲያቸው ቫልዩብል እነሱ ጋር ውድ የሆነ ነገር መስጠት ብቻ ሳይሆን እያስፈልጋቸው አይ ከኔ አንተ ትብስ ፍቅር በባህሪው አንተ ትብስ እኔ በስ ፍቅርን ኖረውታል ነው ማለት አንሳሮች እንደምታውቁት ያላቸውን ለሙሃጅሮች አካፍለዋል አይደል አላህ ያያችሁ የሚያወራው ምናቸውን ነው አኽላቃቸውን ነው የሚያወራው ለምን አብሮን የሚቆይ ዩኒቨርሳል አሁን ፕሪንሲፕል ይሰጠናል ዩኒቨርሳል የሆነ ፕሪንሲፕል ይሰጠናል ከዛ ምን አለ ويؤثرون على انفسهم ولو كان بهم خصاصه ዩኒቨርሳል ፕሪንሲፕል ሰጠን ይሄ ማንነት ላይ የደረሱት እነሱ ምን አድርገው መሰለ ሳይፈልጉት ቀርቶ አይደለም የስቲንጂነስ የስግብግብ የስስታምነት ኔጌቲቭ ሂውማን ቢሄቪየርን ኦቨር ዶሚኔት ያደረጉ ታላቅ ስብዕና ባለቤት ናቸው ومن يوق شح نفسه የነፍሱን ሾህ ስስታምነት ስግብግብነትን ኮንትሮል ማድረግ የቻለ ሰው ኦቨርካም ማድረግ የቻለ ማሸነፍ የቻለ ሰው فاولئك هم المفلحون ስኬታማ እንደነዚህ አይነት ሰዎች ናቸው ኦኬ አንሳሮች ስኬታሞች ናቸው እውነት አሰት ኢንዳይሬክትሊ አንሳሮች ምንድናቸው ومن يوق شح نفسه فاولئك هم المفلحون مفلحون ናቸው ሰክሰስፉል ናቸው ስኬታማ ናቸው ስኬታማ የሆኑት የፈለጉት እኮ አለ እኮ ويؤثرون على انفسهم ولو كان بهم خصاصه to overcome شح stinginess ስግብግብነትን ድል መንሳት ተምሳሌት የሚያስፈልግ ከሆነ አንሳር beautiful ስለ ሹህ እናውራ ሹህ የሚለው ቃል ቁርአን ውስጥ ከሹህ ተቀራራቢ የሆኑ ቃላቶች አሉ የነፍስ በሽታዎች ናቸው ቁርአን ውስጥ ነፍስ በሽታ አላት በሽታዎች አሏት ወይም ተግዳሮቶች አሏት ፈተናዎች አሉባት ነፍስ ሱረቱ ሸምስ ላይ በሲራ አፕሊኬሽን ላይ ታገኙታላችሁ ሱረቱ ሸምስ I think 12 hours ወይም 10 hours ነው የፈጀው it's really በጣም ፓወርፉል የሆነ ሳይኮሎጂካል ሶሻል ኢሹን በደንብ መረዳት የፈለገ ሰው ሱረቱ ሸምስን ያዳምጥ ሱረቱ ሸምስ ላይ والشمس وضحاها والقمر إذا تلاها ያለ ونفس وما سواها ونفس وما سواها ነፍስን ባላንስ አድርጎ ነው የሰራት فألهمها فجورها وتقواها ነፍስ ፍጁርነትንም ተቋንም አሳውቋታል የፋጅርነት ባህሪ ያላት ነፍስ የተቋምን እንደሆነም ታውቃለች የተቋም ባህሪ ያላት ከነፍስ ባህሪያቶች መካከል አንዱ የፋጅርነት ባህሪ ነው አንድ ሁለተኛ ومن يوق شح عقله نفسه የነፍስ በሽታ ቡኽልነት ቡኽል ሌላኛው ስሰታ የነፍስ ባህሪ ቁርአን ውስጥ ከነፍስ ጋር ተቆራኝተው የሚመጡ በሽታዎች አሉ እና ብዙ ጊዜ እነዚህን በሽታዎች ዲል የሚያደርግ ሰው ሰክሰስፉል ነው ይላል ስኬታማ ነው ይላል ለምን እነዚህ ነፍስ ያለባት ተግዳሮቶች ፈተናዎች ኔጌቲቭ ኳሊቲስ ሳይኮሎጂካል ዲስኦርደር ይፈጥርብናል በእኛ ላይ ካልተቆጣጠር ነው ካላከም ነው ሳይኮሎጂካል ዲስኦርደር ያመጣል ከሰዎች ጋር ያለንን ኢንተራክሽን ያበላሻል ምሳሌ በጣም ስግብግብ ስስታም የሆነ ጓደኛ ጋር እንዴት ነው ሁሌ የሚጋበዙ ጓደኞች አሉ እንዴት ሰው ሁሌ ይጋበዛል ማጋጨት የሚባል ነገር አለ ሰውን ሳይሆን እባካችሁ አንዱን ብቻ እያስከፈላችሁ ያስቸገራችሁ አጋጩ በማጋጨት ካልሆነ በስተቀር ያለውን ጊዜ መግፋት ትንሽ ከባድ ነው ለማንኛውም ومن يوق شح نفسه ተቀራራቢ የሆኑ ቃላቶች ቡኽል ስስታምነት ንፉግነት ማለት ነው ባይዘው ስለ ከርሴ እንዳልወጣ ብዬ ነው እንጂ እስኪ እናንተ ሰርች አድርጉ ስስታም ሶሳይቲ ስስታም የነበሩ በታሪክ ጋቭሮቭ ነው የሚባሉት ስለነሱ አሉ ብቻ ባይዘው ኦኬ
አንድ ክርቢትን 4 ቦታ ቆርጠው ይተከሙ አንድ ክርቢት እንጂ እንዴት ይቆረጣል? they know how to do that. yeah by the way it's a very serious disease ነው እሺ የነፍስ በጣም ሲሪየስ ከሆኑ ዲዚዞች መካከል አንዱ ነው እና እስኪ አጥኑ እናንተ በራሳችሁ ሰርች አድርጉ እንደ ማህበረሰብ እንደ አስደናቂ የሆኑ ስስታም ሰዎች ሂስቶሪካሊ እና ብዙ ነገር ታገኛላችሁ ብዬ አስባለሁ እኔ ልነግራችሁ እችላለሁ ብዙ ግን ሌላ ነገር ውስጥ እንገባለን ፊልም ነው የምንሰራው እዚህ ስለዚህ ይቅርብ ቡኽልነት ቡኽል ምን መሰላችሁ አሁን ሹህ ማነው ሹህ አለ አይደል ሹህ አለ ቡኽል አለ ግን ዲፈረንስ አላቸው ቡኽል የያዙትን ነገር ለሌሎች አለመስጠት ነው መከልከል ነው ቁርአን ምን ይላል ሱረቱ ኒሳ ምዕራፍ 4 ቁጥር 37 الذين يبخلون ويأمرون الناس بالبخل እነዛ የሚሰስቱ ሰዎች ስስታም ሆኖ አላበቃም ሰውን የሚመክረው እና ሰውን ሲመክረው ስስታም ሆኖ ብሎ የሚመክረው አይደለም you know the economy oh my god አንተ ጊዜው እኮ አልተቻለም ጊዜው አልቻልነውም እኮ ጊዜው በጣም ከባድ ኑሮ በጣም ከባድ እንዴት ተደርጎ በዚህ ሰዓት ኸይር ስራ ይሰራ ይሄን የሚል ሰው ሁለት እንጻ አለው ያ الذين يبخلون ويأمرون الناس بالبخل ሰዎችን በቡኽልነት የሚያዙ ቡኽል ምንድነው የያዙትን ነገር ለሌሎች አለመስጠት መከልከል ነው ሁለተኛው ሂርስ ጽኑ ፍላጎት a very strong desire ነው ግን ሂርስ ቁርአን ውስጥ ኔጌቲቭሊ ፖዚቲቭሊ መጥቶ ኔጌቲቭሊ you know ለአንድ ነገር የሚኖር ከፍተኛ ፍላጎት ከፍተኛ ነው ውስጣዊ መሻት ሂርስ ይባላል ولتجدنهم احرص الناس على الحياه ومن الذين اشركوا አይሁዶችን ከነዛ ከሙሽሪኮቹ የበለጠ ረጅም አመት የመኖር ህይወታቸውን የማስጠበቅ አንዲት ነገር እንዳይነካቸው በጣም ሂርስ አላቸው ይላል አንዳንድ ሰው በጣም ሞት የሚፈራ ለህይወቱ በጣም የሚጠነቀቅ ከፍተኛውን አካላቸው ላይ ጥንቃቄ የሚያደርጉ ሰዎች ግጥሟቸው ያውቁ በቃ ትንሽ ነገር ትንሽ ነገር በጣም ሂርስ ያለባቸው ሰዎች ትንሽ የሆነ ነገር ሲያማቸው ሮጠው ሐኪም ቤት ናቸው በፖዚቲቭሊ ሱረቱ ተውባ ላይ መጨረሻው አያ ላይ መልእክተኛውን ሲገልጻቸው ሐሪሱን አለይኩም ይላል ሐሪሱን አለይኩም ቢልሙእሚኒና ረኡፍ ረሂም ሐሪሱን አለይኩም ሙስሊም ላልሆኑ ናቸው እኮ ሙሽሪክ ለሆኑ ለሙእሚኑማ ቢልሙእሚኒና ረኡፍ ረሂም አለ ሙእሚን ያልሆነ ሪሳላት ሰማ ላልተቀበሉት መልእክተኛው ሐሪስ ነው ምን ማለት ነው ከፍተኛ የሆነ ፍላጎት አላቸው እነሱን አላቸው መልእክተኛው ሰውን የማትረፍ ፕሮቴክት የማድረግ ከእሳት የመጠበቅ ሂርስ ፖዚቲቭሊ ኔጌቲቭሊ ማለት ቡኽል አገኘን ሂርስ አገኘን ሶስተኛው ሹህ ስስታምነት ስግብግብነት የነፍስ ክፉ ፍላጎት ነው በቃ ሹህ ምን መሰለ እኔ ልቅደም ማይን ፈርስት እኔ ልቅደም የኔ ቅደም የሚል ራስ ወዳድነት በጣም ራሳቸውን የሚወዱ ሰዎች አሉ ላኢላሃ ኢላላህ በጣም በአእምሯችሁ እያሰባቸው ነው እነማን ናቸው ያላችሁ ታገኝታል ዛሬ ታውቃላችሁ ሹህ ومن يوق شح نفسه የነፍስን በሽታ የሆነው ሹህን ኦቨርካም ያደረገ ስኬታማ ነው የሚለው ለምን እንደሆነ ታውቃላችሁ ምክንያቱም ሹህ is among the greatest obstacle to build a just society to build a generous society
ፍትሃዊ የሆነ ማህበረሰብን እንዳንገነባ እርስ በርስ የሚዋደድ እርስ በርስ የሚደጋገፍ ለጋስ የሆነ ማህበረሰብ እንዳይፈጠር እንቅፋት የሆነው ማን ነው? ስስታምነት፣ ስግብግብነት፣ ሾህ። ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። ሱረቱ ተጋቡን ምዕራፍ 64 ቁጥር 16 ላይም ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን ይላል። ከሾህ ጋር ተነስቶ ሞስት ኦፍ ዘ ታይም ሙፍሊሕ ነው የሚመጣው፣ ስኬታማ ሰክሰስፉል ናቸው። እኔ የምጠብቀው የነበረው ምን መሰለህ ያ ጀማ ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ወመን ዩቀ ሹሐ ነፍሲሂ ኦኬ ፈኡላኢከ ሁሙል ከሪሙን። ምሳሌ ከሪም ናቸው፣ ቸር ናቸው፣ ቸር ነው ደግ ናቸው። ምክንያቱም ስስታምነት ተቃራኒ ነው። ደግ ናቸው ምናምን ደግ ናቸው ምናምን አላለ፣ ስኬታማ ናቸው። it changes the definition of success completely። ስኬት ምንድነው የሚለውን ነገር በሚገርም ሁኔታ ነው የሚቀይረው። ስኬት ሲጀመር ስኬት 95% ውስጣዊ ነው። ምክንያቱም 95% ጠላታችን ውስጥ ነው ያለው። ኢጎ is an inside enemy, ሾህ is an inside enemy, envy ሐሰድ ومن شر حاسد إذا حسد ሐሰድ ውስጣዊ ነው። አብዛኛው የኛ ጠላት የሚኖረው በውስጥ ነው። የውስጥ ማንነቱን ድል ማድረግ የቻለ ሰው ሰክሰስፉል ማለት እሱ ነው። ለዛ ነው ቁርአን ሱረቱ ናዚያት ምዕራፍ 79 ላይ ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ አኒል ሀዋ ወነሃ ነፍሰ አኒል ሀዋ ወነሃ ነፍሰ አኒል ሀዋ ነፍስን ከባዶ ስሜት ያቀበ ስኬታማ ሰው። ቸሮች ቸር ናቸው ደግ ናቸው ከማለት ይልቅ ስኬታማ ናቸው ያለበት ሚስጥር ከቁጥር 6 እስከ 8 ያሉ ክፍሎች ስለምን አውስተው ነበር? ፐብሊክ ፕሮፐርቲ አይደል? የህዝብ ሀብት እና የህዝብ ሀብት በምን መልኩ ይከፋፈል ተባለ? በምን መልኩ? በፍትሃዊ መልኩ መከፋፈል አለበት። ያ ማለት በፍትሃዊ መልኩ የኢኮኖሚ ፍትህ ለማስፈን በፍትህ ለማከፋፈል ተቋማት ያስፈልጋሉ፣ ህግ ያስፈልጋል፣ ስርዓት ያስፈልጋል አይደል? ግን ይሄ ህግና ስርዓት ብቻ በቂ አይደለም። ለዛ 9ኛው አያ መጣ። 9ኛው አያ ላይ የሰው ልጅ የራሱን ስስታምነት፣ ስግብግብነት ለስግብግብነቱ ለስስታምነቱ እስረኛ ከሆነ እዛ እስር ቤት ውስጥ ከገባ እዛ ፕሪዝን ውስጥ ከገባ የሚፈለገው አይነት የኢኮኖሚ ስርዓት ሊሳካ አይችልም። ለዚህ ማሳየው ያለንበት ሁኔታ ዘመዶች አሉን፣ ሁላችንም አይደል? ዘመዶች አሉን፣ የምናውቃቸው ሰዎች አሉ በዙሪያችን። ሚሊዮነር ናቸው፣ ቢሊዮነር ናቸው። እነዚህ ቢሊዮነር እና ሚሊዮነር የሆኑ ሰዎች የማህበረሰብን ችግር በመፍታት ተውት፣ የማህበረሰብ ችግር የዘመዶቻቸውን ችግር በመፍታት በመቅረፍ ምን ያህል ሚና ነው የተጫወቱት? ምን ያህል ሚና? ያልተጫወቱት ስለምንድን ነው? ሳያውቁ ቀርቶ ነው? አክስቱ ያለችበትን ሁኔታ አያውቅም። የአክስቶቹ ልጆች ያሉበትን ሁኔታ አያውቅም። ገጠራማው ክልል ወደ ከተማ የመጡ ከተማ ላይ የሰሩ የተሳካላቸው ሰዎች የመጡበትን መንደር ዞር ብለው አይተውታል። ለመጡበት መንደር መሰረተ ልማት አውታሮችን ለመዘርጋት ሙከራ አድርገዋል። ቤተሰቦቻቸውን፣ ዘመዶቻቸውን፣ ቀያቸውን፣ አካባቢያቸውን ዞር ብለው አይተዋል። አይታችኋል። አንዳንድ ጊዜ እናንተ ከኔ በለጠ ታውቃላችሁ። እግር ኳስ ተጫዋች የሆኑ በጣም ዓለም ላይ ታዋቂ የሆኑ ተጫዋቾች when they become millionaires they go back to their city አይደል? ሚሊዮነር ሲሆኑ ስማቸውን እናንተ ታውቃላችሁ። ወደ ቀያቸው ወደ መንደራቸው ይመለሱና መሰረተ ልማቶችን ይገነባሉ። ሆስፒታል፣
ትምህርት ቤት፣ የስፖርት ቦታ፣ መዝናኛ ቦታዎችን ባይዘው እሱ ትልቅ ኢባዳ ነው። እነሱ ኢባዳ ነው እየሰሩ ያሉት። ባይዘው ትልቅ ኢባዳ ነው። ደስ ይላል። እግር ኳስ ተጫውቶ ሚሊዮነር ሆኖ መጥቶ ለማለት የፈለኩት ምን መሰላችሁ? የሚፈልገውን አይነት የኢኮኖሚ ስርዓት እንዲሳካ ሰዎች በግለሰብ ደረጃ ኢንዲቪጁዋሊ ወመን ዩቃ ሹሐ ነፍሲሂ ዩኒቨርሳል ነው። ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት አይለይም። across any culture, across any religion, wherever you are ይሄ በሽታ አለ። ይህም በሽታ መታከም የሚችለው በመንፈሳዊነት ነው። በሽታ ነው፣ ይታከማል። አካላዊ በሽታ እንደሚታከመው ሁላ በጊዜ ሂደት ይህን መጀመሪያ አዌርነስ ነው የሚፈልገው። you have to be aware that it exists. The enemy exists already inside. አብዛኛው ማህበረሰብ የተበተነ የፈረሰ ማህበረሰብ ካያችሁ ስሩ ለመፍረሱ ስሩ ውስጣዊ ችግር ነው፣ ውጫዊ አይደለም። ውጫዊ የተወሰነ ነው። the inside factor ግን ኢንተርናል የሆኑ ችግሮች ሶሳይቲን በጊዜ ሂደት ያፈርሳሉ ነው ማለት። እና ስኬታማ ናቸው ያለው ለምንድን ነው? በተፈጥሯችን ውስጥ ያለው ሲፋ ሰልቢያ ኔጌቲቭ ኳሊቲ የሾህነት የስግብግብነት ስሜትን ሙሉ በሙሉ የማጥፋት የማሸነፍ የማንበርከክ ፕሮሰስ ሂደት فأولئك هم المفلحون ስኬታማ ያደርጋል። በቃ if you want to measure የሰዎችን ስኬት ሜዥር ማድረግ ከፈለግ የነፍስ ባህሪያታቸውን ኔጌቲቭ የነፍስ ባህሪያቶች ከሾህ ጀምሮ ኔጌቲቭ የነፍስ ባህሪያታቸው ላይ ሰርተዋል፣ እሱ እንድል አድርገዋል። በገንዘብ ብቻ ስኬት የሚመዘን ከሆነ ስህተት ነው። it doesn't work። አላህ የሰራው ስርዓት እንደዛ አይደለም። one has to master his own desires. ዲዛይሮቹን ማሸነፍ መቻል አለበት። ለዛ ነው ዲዛይርን ማሸነፍ ስላልተቻለ ሁሌ somebody ሁሉ ጊዜ ኢኮኖሚካሊ እያደገ በመጣ ቁጥር ምንድነው I want more። ሰዎች ተኝተው አድረው እሱ ግን አይተኛም። ይሄ መቀኝነት የወለደው ንግግር አይደለም። this is reality። የድሆች ንግግር ነው እንዳትሉን አይደለም። በእውነት ድሆች ያለውን እውነት ነው የሚናገሩት። ሲያወሩት ሊያሰፉት ይችላሉ እንጂ። ስለዚህ እንዳንታማ ወደሚቀጥለው አያ እንገባለን። በአንቀጽ 8 እና 9 መካከል ያለው ትስስርን እንይና እንሻገራለን። ሁለቱ አንቀጾች 8ኛው እና 9ኛው አያቶች የስልጣኔ መሰረታዊ ምሰሶችን ነው የሚያሳዩት። የስልጣኔ መሰረታዊ ምሰሶ አንቀጽ 8 ላይ ወይም 8ኛው አያ ላይ መስዋዕትነትን ለመክፈል ፈቃደኛ የሆኑ ሰዎችን አይተናል። እነማን ናቸው? አንሳር ናቸው። 8ኛው አያ ላይ ያሉት ሙሃጅር አለ። ሙሃጅር ማለት ሁሉንም አይነት እኮ መስዋዕትነት ከፍለው ነው የመጡት። ህይወታቸውን ለመክፈል they were ready። ቤታቸውን፣ ንብረታቸውን፣ ቤተሰባቸውን ጥለው ነው። ለዛ ነው للفقراء المهاجرين الذين اخرجوا من ديارهم واموالهم ሳክሪፋይ አድርጓል። የትኛውም ሶሳይቲ እንዲበለጽግ ካስፈለገ፣ ሶሳይቲ እንዲያድግ ካስፈለገ መስዋዕትነት የሚከፍሉ ሰዎች ያስፈልጋል። መስዋዕትነት ሳይከፈል ትውልድ አይቀየርም። መስዋዕትነት ሳይከፈል ሀገር አይለወጥም። መስዋዕትነት ሳይከፈል ኢኮኖሚያዊም ፖለቲካዊም ልማትና እድገት አይገኝም። 9ኛው አያ ወለዚነ ተበወኡ ዳር ዛሬ እያቃኘን ያለ ነው ማለት ነው። ያላቸውን ለማጋራት የማዕድ ማጋራት ይባላል አይደል? የማዕድ ማጋራት የአንሳር እኮ ይለያል እኮ። አንሳር እኮ ሁሉን ነገር ነው ያጋራ። ቤቱን አጋራ፣ ሀገሩን አጋራ፣ ገንዘቡን አጋራ፣ ወንድማማችነትን ሰጠ። የሚገርም ነው። ማህበረሰብ እንዴት ነው የሚቀረጸው? እያየን ያለነው ሴክሽን 3 የሱረቱል ሐሽር 3ኛው ሴክሽን ወይም አጀንዳ ቢልዲንግ
a generous society ነው አይደል? supportive community እርስ በርሱ የሚተጋገዝ የሚደጋገፍ ለጋስ የሆነ ማህበረሰብ እንዴት ይፈጠራል? ከማዕድ ማጋራት አንስቶ ሁሉን ነገሩን ሊያጋራ ዝግጁ የሆነ ማህበረሰብ እንዴት መፍጠር ይቻላል? ፕራክቲካል ኤግዛምፕል ከፈለክ አንሳሮች አሉ ይላል። ሱረቱል ሐሽር ማህበረሰብ እንዴት ፎርም እንደሚደረግ ሮድ ማፑን ነው የምትሰጠን። እና ማዕድ ማጋራት፣ ህይወትን ማጋራት፣ ሁሉ ነገር ማጋራት እዚህ ሱረቱል ሐሽር 9ኛው አያ ውስጥ እናያለን ማለት ነው። ለማንኛውም ለማካፈል ያላቸውን ለማጋራት ፍቃደኛ የሆኑ የነሱ እኮ ማጋራት ብቻ አይደለም ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ያለ መስዋዕትነት ይወላችሁ ሙሃጅሮች መስዋዕትነት የከፈሉት ለምንድን ነው? ለምንድን ነው መስዋዕትነት የከፈሉት? ለፕሪንሲፕላቸው ቬሪ ጉድ ለእሴቶቻቸው ብለው አይደለ? ለተውሂድ ብለው በአንድ ቃል ለሐቅ ብለው አይደል? ያለ መስዋዕትነት ሐቅ ይጠፋል። ባይዘው ሐቅ መኖር የሚችለው መስዋዕትነት የሚከፍሉለት ሰዎች ሲኖሩ። ሙሃጅሮች ለሐቅ ለእውነት መስዋዕትነት ከፍለውታል። አንሳሮች ሙሃጅሮች መስዋዕትነት ሲከፍሉ አንሳሮች ምንድን ያደረጉት ደግሞ? ምን ያደረጉ አንሳሮች? በአንድ ቃል መለገስ፣ ያላቸውን ለገሱ አይደል? ያለ ማካፈል ያለ ማጋራት እመኑኝ ማህበረሰብ ውስጥ ማጋራት ከሌለ ማካፈል ከሌለ ፍትህ ይጠፋል። a healthy community need both ጤናማ ማህበረሰብ ለመገንባት ሁለቱም ያስፈልጉታል። አንደኛ ሶሳይቲውን ለመቀየር ማህበረሰቡን ለመቀየር መስዋዕትነት የሚከፍሉ ሰዎች ያስፈልጉታል። ሁለተኛ ያላቸውን ለማጋራት ለማካፈል ዝግጁ የሆኑ ሰዎች ያስፈልጋሉ። ምሳሌ ልስጣችሁ። መንግስት ከተሞችን ማልማት ፈለገ። መንግስት ከተሞችን ለማልማት ብቻውን መስራት አይችልም። ግዴታ ሌሎች አካላቶች ያስፈልጋሉ። ምሳሌ ባለሀብቶች ያስፈልጋሉ። ባለሀብቶች ለሀገር ገንዘባቸውን ካላካፈሉ ካላጋሩ የሚፈልገውን አይነት ልማት ማምጣት አይቻልም። የ9ኛው አያ አንድ ማህበረሰብ ጤናማ ማህበረሰብ ዋስትና ያለው ማህበረሰብ እንዲሆን የስነ ምግባር እሴቶችን በጥቅሉ የምታሳይና 9ኛው አያ ኢማን የህይወት መንገድ ናት። ኢማን ሱሉክ ናት። ኦኬ የሚኖር ነገር ነው። ወለዚነ ተበወው ዳረ ወልኢማን ኢማን በዕለት ተዕለት የማህበረሰብ ህይወቱ ውስጥ በጥልቀት ስር የሰደደ በተግባር የተገለጠ በስነ ምግባር የሚንጸባረቅ መሆን መቻል አለበት። በስነ ምግባር ያልተንጸባረቀ ኢማን አይደለም። ለማህበረሰብ የማያስብ የማይጨነቅ ኢማን ጎዶሎ ኢማን ነው። ጠንካራ ማህበራዊ ትስስር a very strong social cohesion እንዲፈጠር ፍቅር ይቀድማል። ፍቅር ያስፈልጋል። መተሳሰብ፣ መዋደድ በቃ ለአንድ ሶሳይቲ ጠንካራ የሆነ ማህበረሰብን ለመመስረት እጅግ በጣም አስፈላጊ ነገር ነው። የሚዋደዱ እርስ በርስ የሚተሳሰሩ ከሆነ በቀላሉ ጠላት መበተን አይችልም። ሁሌም ምን ብለናል? ሶሳይቲ የሚወድቀው ኬት ነው? ኢንተርናሊ መሰረቱ በፍቅር ላይ ከሆነ መሰረቱ በኢማን ላይ ከሆነ እመነኝ it's going to be very challenging። ያንን ማህበረሰብ ለመነቅነቅ በጣም ከባድ ነው። ከዛ ምን አለ? والذين تبوؤوا الدار والإيمان يحبون من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ልቦናቸው ንጹህ ነው። ጤናማ ማህበረሰብ ካስፈለገ ከቂም በቀል ከቅሬታ ከምቀኝነት የጸዳ ይሄ ልባዊ ጽዳት ለሶሳይቲ ያስፈልጋል።
የአካባቢ ጽዳት ብቻ ሳይሆን ልባዊ ጽዳት ማህበረሰብ በጣም ያስፈልገዋል። መልካም ወደ 10ኛው እንሄዳለን። እኛ ይኸውላችሁ እንደገና ማጥናት ያለብን ነገር ምን እንደሆነ ታውቃላችሁ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። በድጋሚ መጠናት አለ። ሁሌ የድሮዎቹን እየወቀሱ የሚኖሩ ሰዎች ሁሌ ጠዋትን ማታ እነሱ ናቸው። ኢቭን ሰዎች ነፃነትን እንኳን በአግባቡ ነው መለማመድ ያለባቸው። ጉድ ሲሰሩ ከመልእክተኛ ጋር ናቸው። እዚህ ሌላ ኢኽዋን አላቸው፣ ወንድም አላቸው። የምጥለው ነገር መኖር አለበት። ያጨማ ዓለም ይገነባል። ዓለም ስኬታማ ህይወት ይኖራል። እኛን ያን በቃ በልብ ያስከው ስለ ወንድም ምንድን ነው? ሰዎች ካሜራ ደቅነው ያወራሉ። የሚያወራውና ንያው ይለያያል። እንደዛ ከሆነ ይቅር። ሰዎች የሚመዝኑ በስራ አላህ የሚለካ በንያ። አንዳንድ ሰዎች አይረዱኝም። በቃ አንተ ነህ ኢነከ ረዑፍ፣ ከሁሉ በላይ የምትረዳኝ አንተ ነህ።